የሰው ልጅ በጭንቁ ማርያም ማርያም ይላል ምጥም እንዳያቄም በማን ስም ወለዱሽ ሐናና ኢያቄም? መስዋዕቱ ቀረ ርግብና ዋኖስ ልጇን ልትሰጥ ነው እናት ከሊባኖስ። የሊባኖስ ዝግባ ንፋስ የማይገፋው ማርያም ስትወለድ እግዚአብሔር ዙፋን ሰፋው። እመብዙሃኗ የሄኖክ የራስ ወርቅ የኢሳይያስ ትንቢቱ የዳዊት የልጅ ልጅ የኖህ መርከቢቱ ማአምላክ አንቺ ቤት የለውምና አዳም ወጥቶ ቀርቶ ከፈጣሪ ደጁ ምንድነው ሚስጥሩ ቤት አልተወለዱም እናትና ልጁ? ሚስጥሩ ነችና ሰምና ወርቅ ቃል ቀራንዮን ያየ ሊባኖስን ያውቃል። ሰው ሲጨንቀው ጊዜ ማርያም ማርያም ይላል ምጥም እንዳያቄም በማን ስም ወለዱሽ ሐናና ኢያቄም? ይከፍለናልና አሁን የመጣችሁትንም ቅድም የመጣነውንም ዋጋችን እኩል ይሆንልን። አሜን። እንኳን አደረሳችሁ። እንግዲህ ዛሬ ያው የእመቤታችን በዓለ መታሰቢያ ነውና ቤተክርስቲያን በተቆረቆረችበት ምእመናን ባሉበት ከቤት ወጥተው ከደጅ ንፍሮ ቀቅለው ወጨ ወራጁ አንድ ቃል እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው መስዋዕተ እግዚአብሔር አቅርበው ያንን የተዘጋጀውን ለበዓሉ ቀምሰው የተረፈውን ለመንገደኛ ሰጥተው ወደ ቤታቸው ይገባሉ። የተዘጋጀው ሁሉ ለሰው አፍ እንዲደርስ በሰው ሕሊና እንዲገባ ሌላኛው መንገደኛውም በዚያ ተሳትፎ እንዲሄድ ነው ውጭ መደረጉ አንዱ ትልቁ ነገር እመቤታችን ታሪክ እንዳለ ሆኖ ማለት ነው። ስለዚህም ዛሬ እስካሁን ስንበላ ቆይተናልና የበላነው ምግበ ሕይወት ይበልልን። አሜን። ሌላው እንግዲህ ታሪክ ነው። የቤተ ክርስቲያን ታሪክ፣ የሐዲስ ኪዳን ታሪክ፣ የእመቤታችን ታሪክ የሐዲስ ኪዳን ታሪክ ብቻ አይደለም። ታውቃላችሁ ከልደቷ ጀምሮ አይደለም። ከልደት በፊት ያለው ትንቢት፣ ከልደት በኋላ ያለው ድርጊት ሆኖ ይሄ ታሪክ ለዘላለም ሲዘከር ይኖራል። በሕገ ልቡናም በሕገ ኦሪትም ትንቢት ሆኖ ሲነገር ትንቢት ሆና ስትነገር ይደርሳል፣ ይመጣል፣ መጣ፣ ተመኘን፣ እንዲመጣ፣ እንድትመጣ፣ እንድናያት እንፈልጋለን እያሉ ነቢያት የተነበዩት ሐዋርያት ላይ ሲደርስ አንድ ቃል ተናገረ ቅዱስ ጴጥሮስ። በዚህ በመልእክቱ ላይ ዛቲ እቲ ትምክህትነ ወስማ ግእዛንነ በምህረቱ ወበተመይጦቱ እግዚአብሔር ከመዓት ወደ ምህረት ከቁጣ ወደ ትዕግስት ተመልሶ የሰጠን ያች ነቢያት የተነበዩት ትንቢት ሱባኤ የቆጠሩላት ያች ቅድስት ድንግል ማርያም ይህች ናት ብሎ ሊባኖስ ተራራን አመልክቶ በሊባኖስ ተራራ ላይ ዛሬ እውን የሆነበት ነውና እግዚአብሔር የተሰወረው ሕይወታችሁ የራቀው ሕይወታችሁ የተደበቀው ሕይወታችሁ ይገለጽላችሁ። አሜን። መንገዱን ያስምርላችሁ። አሜን። ጤናችሁን ያስምርልን ያስምርላችሁ። እግዚአብሔር በየጊዜው በየሰዓቱ በዚህ ቦታ መተን በአንድ ላይ እንድንነጋገር የፈቀደልን አምላካችን ክብር ምስጋና ለሱ ይሁን። አሜን። እግዚአብሔር ውላችንን የተባረከ የተቀደሰ ያድርገው። እስቲ አቡነ ዘበሰማያት እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣
ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን በኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘለዓለሙ አሜን። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ሠራየ ኃጢአት ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ የማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። ሁሉ ነገር አምሯል።